መልካምኛ ዛሬውኑ አሁኑኑ አዘዋውረን እንዳጠናቀቀን እርሱም በነገው ዕለት ከጠዋቱ 4:45 ነው ሽልማቱን ለመረከብ አካውንት ነምበሮችን ባስከፈቱበት ቅርንጫፍ ላይ ተገኝተው እሺ ሆኖም ደንበኛችን ይሄ ሽልማት የሚበረከትለት በንግድ ባንካችን ላይ በገንዘብ የሚቆረጡ ሪፖርታው አሊያም ከሌሎች ደንበኛ በተሻለ ቆጥበው ሳይሆን ባንካችንን ተመራጭ አድርገው ገንዘብ ወጪ ገቢ ሲያደርጉ ባለማወቅ ያልወሰዱት ብዙዎች ግን እንደዚህ ስለመጀመሪያ አካባቢ ከዚህ ከኮምፒውተር ሲስተም ላይ አውጥቼ ስነግሮት እርሱም በንግድ ባንካችን መጠቀሚያ በሆነው በሞባይል ባንኪንግ አገልግሎት ገብተው የጣፉት የመዘገቡ አሸናፊነቱን የሚያረጋግጥለት ሙሉ ስሞትን የያዘ አካውንት ነምበሮችን የያዘ ምን እንደደረሱትና ከየትኛው ኢትዮጵያ ንግድ ባንክ ቅርንጫፍ ላይ ሽልማቱን መረከብ እንደምትችል እኮ እያስመሰለ እኮ ነው። በሆነ በኩል እኮ ነው የሚያስመሰለው። ይሰማል አይደለ? አዎ አሁን ገና ወራ እርሱም በሚሴቱ መሰረት ሚሴቱን በማሳየት ነገር ከቅርንጫፉ ላይ ሽልማቱን የሚሰጡት። እሺ በዚህ ስልክ ላይ ነው የሚላከው ሜሴጅ? በዚህ ስልክ ላይ ነው የሚላከው ሜሴጅ? አይ በኔ ላይ ነው የሚላከው። ይችልበታል ገብርኤል። እኔ ግን ወዲያው በቃ ይሄን ያላላ ተሳድቤያለሁ። እስከው በቃ ትምህርት ነው ኪሰጠው እንዳይሸወዱበት እስከመጨረሻው ታግሷቸው። ምን በዚህ መንገድ ብቻ እንደማይወጡ ነው መንገድ እኔ ማለት ነው። በኔ ሰው ወደ ገብርኤል ውስጥ ሆኖ ሰራተኛ ሆኖ የሚያጭበረብሩ ሰዎች ስላሉ የገባልህን ብር ያውቁታል። በዚህ ሰዓት እንደዚህ አይነት ብር ገብቶልሃል ብለው ሊያሳምን ይሞክራሉ እንደማስረጃ ማለት ነው። የታቀቁ አቀን ስለዚህ በተለያዩ አንተን አላልኩም። አንተ 5 ብር ነው ያለው እንደው ሰው በመዳለ አትጠቀቃት። አራተው 10 ብር ነው ያለው። አተ እንደዚህ አካውንት አድርገን እኛ ቢመጡብኝ አካውንቴ ላይ ምንም ባይኖር አስተዋጽ እንዴ ነው በጣም መጀመሪያ አላኩልኝ ነበር ብላችሁ መልካም ሴቱን በማሳየት ነገር ከቅርንጫፉ ሽልማቱ ይዘከራሉ። ሆኖም ደንበኛችን ነገ ቅርንጫፍ ላይ ሲገኙ ዋና ማናጀሩ ከሚፈልጋቸው 4 ፎርማሊቲዎች አሉ። ዋና ማናጀሩ ናሽናል አይዲ ፋይዳ አዎ አለ። ትላንትና ወሰድኩኝ። ምን አለኝ? ትላንት ወሰድኩኝ ዲጂታል መጣሁኝ። አረ እናቴ ተውት ይችላል። እሺ ሁለተኛ እያጭበረበሩት አይሆናል። እንደዚህ ደብተሩ አለ ግን አርጅቷል አርጅቷል እንጂ አለ ትንሽ ተበላሽቷል። አላስቀየርኩም። አካውንት ቁጥሩን ያውቃል አይደል? በቃ መልካም እነዚህንና አሁን በዋነኝነት እድለኛና ተሸላሚ ያደረጉት ቁጥር ኦንላይን በስልኮት መዝግበው የሚከራከሩትን የሽልማቱን መረከቢያ ሜሴጅ አንድ ላይ በመሄድ ብዙ አናገራችሁ ይችላል። እሺ አመሰግናለሁ። እዚህ ማለት ነው ትምህርት ነው የሰጠው። ግልጽ ነው አይደለ? አዎ መልካም አሁን በመቀጠል ከዋና ማናጀር ጋር ገባሽ ያስተናግዳል። ቪዲዮ ነው ያለው። አረ መልክ ትሰራለች እንዲላሉ ያነባል። አዎ ያሳያል። መልካም አንድ ደቂቃ በመስመር ላይ ጠብቁ። ከዋና ማናጀር ጋር ገባ ሂደቱን ያስተናግዱ። እሺ ሞባይል ባንኪንግን በዚህ ነው እየተገለገሉ ያሉት። አዎ ሶስት ላይ የሚገለገል ሴቱ የሚያስተላልፍለት በሱ ነው። እሺ ይጠብቁ። እንደዚህ አይነት አዝግ ሰው ይቻላል። ፋይዳዎትን አጣምረዋል እንዴ ከንግድ ባንክ ጋር? አዎ ምን ብላ ልትመጣበት እኮ አጣምረው ጨርሰዋል። አዎ ፋይዳ እንዳይረሱ ሲግዴታ ስለሆነ ነገር እሺ ይዛል። ሌላ ሰው እያናገረ ነው ደግሞ ይዤ ነው ይዤ ነው ሚስቱ ናት መሰለኝ እያወራቸው። መቅረጫው ከፊት ነው ኋላ ሆኖባት ምን አውቃለሁ እኔ
አብሮ ይስጥልን። እንዴት ነው? ሰለሞን አባተ ዋና ማናጀር እንኳን አብሮ ደስ አለ። እሺ ትንሽ ስልክ ነች፣ ትንሿ ነች። ሊገዙልን ነው ይመስለው። ኧረ ትንሽ ስልክ ነች። ለውድ አታለች ከጓረ ኮከብ ሞክሩ ወዲያው የሞክም ይሞካክርባቸው ቢሆን ማለት ነው። 889 መሰላል እሱ እኮ በጣም አዛጋቸው እኮ እንዴ በጣም እሺ የመታወቂያ ያለው ወይስ አዎ ፋይዳዬን አስተሳስሬ ምናምን ጎረቤት ሆነ እኮ መቼ አዘጋጀ እየተሽከረከረ ደስ አዝግናለሁ። እየሞከረ ነው። ዌይቲንግ እያለ እዚህ ነው ዌይቲንግ ያለና እዚህ ነው። አዎ አጣጣኩ ራሱ አልሞከሩም። አያ ዌይቲንግ እያለ ነው ይላል። ሌላ እንደ ዌይቲንግ አይደለም። አላመጣም። በዚህ ነው 889 ምን አሰለው የሚያወጣው? አይ እና ቪዲዮ እየሰራሁ ነው። ህዝቡን እያስተማረ ኮከብ 889 መሰላል አረ ማጨላ መሰላል ምን ሆነች? አረ ድምፅ አታሰሙ፣ አታስጠጡ። ባድ ሪኩዌስት ይላል። ምንድን ነው? ተበላሸች እንደ ባንክ አካውንቴ። ልጆች ነካችሁ ነው እምቢ እያለ ነካችሁ እንጂ አንድ ነው ያለው። አንድ ነው ያለው። እቺ 13 እንገዙልኝ እስቲ። አዎ እጠቀማለሁ። ትላንት ራሱ ብር ያለ እሺ በአካል ልምጣ እንደ ነኝ ባንክ ልምጣ እንደ በአካል በአካል የሚወጡት ምንድን ነው እንዳይመስባቸው ሰዓት መሰለኝ። እሺ ሄጄ ልሞክር እንደ ዘግቼ ስልኩን እንትኑ ላይ መዝግቤ ይዤ ስልኩን ካቋረጥኩ በኋላ ልሞክር እንደ በእስክሪብቶ ይዤ እምቢ እያለች እኮ ነው ስልክ። አሁን ልሞክር። ችግር የለውም እኮ ትንሽ ሄድ ምን ሆነ? ቢሞክር ምን ችግር አለ? ደውሎ አንድ የሚያዘጋቸው መድብ ወይኔ አሁን እየሞከረ ነው። አሁን ቆይ አይ የተሽከረከረች ነው የተሽከረከረች ምንም አላመጣች። እንዴት አይነት ነው እነሱ ራሱ ልጁ ግን አያስነቀም። ገብርኤል ሞባይል ባንክ ትላንት ራሱ ብር ከፍያለሁ እኔ 1000 ብር። አዎ ትላንት ለሰው ከፈልኩ። አሁን ደግሞ አቋረጠ። እየሞከረ የተሽከረከረ ነበረ ይሞክር አሁንም ምን አባቷ እቺ ስልክ ካልቀየርኩ በቃ እንደው ሽልማቱ ከደረሰኝ ታች ገዛለሁ። ሲስተሙ ኔትወርክ አለ። ማብራት ግን አሁን ጠፋ እኛ ጋር። ወይኔ ጠፍቶ ነበር ኔትወርክ ይሁን
ኧረ ተይ። እዚህ ደግሞ እኔ ያለው ጫካ ስለሆነ ትንሽ በረሃማ አካባቢ እሺ 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 ቆይ የሆነ ዳገት አለች። ቆይ ወይ ደውላለሁ ወጥቼ እዛ ላይ አንዳንዴ ስታስቸግር እዛ ላይ ወጥተን ነው የምንደውለው። እንደዚሁ ሆኜ ልውጣ። ትንሽ እኮ ታስኬዳለች። አሁን ኔትወርኳ እዛ ጋር ካልሄድኩ አትወጣም። አይቆጥርባችሁ። ኧረ ወጀታ አይቆጥርባችሁ። በመዳደለ ኧረ እኔ በህይወቴ እንዳታዝግ ሰው ያጋጥመኝም አይቼም አይቆጥርባችሁ ማለት ሌላ ቪዲዮ አላት እንዴ? አላት ያው ጋጀራ ተዛዘራ እንዳይቆጥርባችሁ ብዬ እኮ ችግር የለውም። ብር እየበላ ነው